ስለኛ ብለህ የተሰቀልክና ያዳንከን አንተ ጌታዬ ኢየሱስ ክርስቶስ ሆይ አንተ የበደለኛውን ኃጢአት ይቅር ትላለህ። ጌታዬ ለእኔ ለኃጢአተኛውና ለመላው ዓለም መስዋዕት ይሆንክልን የሰውንም አካል ለብሰህ መንግሥትህን ትተህ ላዳንከን ከክርስቲያን አገልጋይ ወንድሞችና እህቶች አንተ አባታቸው ሁን። ኦ ጌታ ሆይ አንተ ጠብቃቸው። እረኛችን በጎችህ በመቶና በሺዎች የሚቆጠሩ በዶቅልጥያኖስ እጅ እየታረዱ ነውና አንተ በእምነታቸው እንዲጠነክሩ አድርጋቸው። በእምነታቸው አጠንክራቸው የክብር አክሊላቸውን እንዲቀበሉ አንተን ለሚወዱና ሕያው እግዚአብሔር መሆንህን ለሚመሰክሩ ሁሉ እሰጣቸዋለሁ ብለህ ቃል የገባህልን የክብር አክሊልን እንዲቀዳጁ ኦ ንጉሴና ጌታዬ ሆይ ወደ አንተ ጸልያለሁ። አዋድ ማን ነው? አትፍራ፣ ከኢየሱስ ክርስቶስ ወደ አንተ ተልኬ መጥቻለሁ። ንገረኝ ጌታዬ፣ የጌታ አገልጋይ ነኝ። ጌታ እንዲህ ብሏል፣ ለምንድነው እዚህ የምትሆነው? አንተ ለመተኛት እየተዘጋጀህ ነው። በሌላ በኩል ግን ትግሉ ጫፍ ላይ ደርሷል። አሁን ተነሳና ትጥቅህን አሟላ። እንዲሁም ወደ ግብፅ አስና ወደምትባል ስፍራ መሄድ። በ37ኛው የጉዞ ቀን ላይ አቻቲላ ተብላ ወደምትጠራ ስፍራ ትደርሳለህ። በዛም ቦታ ላይ ሳሙኤል የሚባል ሰው ታገኛለህ። እርሱም አንተንና እህትህን ኤርኒን በቤቱ ይቀበላችኋል። እንዲሁም እርሱ ይነግራችኋል እንዴት ሰማዕት እንደምትሆኑ። እንደ ቃልህ ይሁንልኝ። የማፍ ደቡብ አቅጣጫ ስትሄዱ በመንገዳችሁ ላይ አንዲት አነስተኛ ታሙህ የሚባል መንደር ታገኛላችሁ። በእዛም ኃይልንና ብዙ ታምራትን በሚያደርገው በሰማዕቷ ሙራኤል አካል ትባረካላችሁ። ያንንም ስትመለከት ያልኩ ሁሉ እውነት መሆኑን ታውቃለህ። ጌታ ይቀደስ፣ ብሩክ ስምህም ይባረክ። ስለ ስምህ መስዋዕት እንደሆነና የሰማዕትነት አክሊልን እንድቀናጅ ስላጨኸኝና ስላከበርከኝ አመሰግንሃለሁ። ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። እንደምን አደርክ አባድር? ዛሬ ለምንድነው በጠዋት የተነሳኸው? እንደምን አደርሽ ኤርኒ፣ እንዴት ነሽ? ደህና ነኝ አባድር። ይሄ መልእክት ትናንትና ማታ ላይ ከንጉሱ የመጣ ነው። ልንቀሰቅስ ስላልፈለግን ነው። ምንድነው መልእክቱ? አልከፈትኩትም። ለምን ኤርኒ? አንቺ እኮ እህቴ ነሽ። ካንቺ የምደብቀው ነገር የለም። ምንድነው መልእክቱ? ንጉሱ የሴት ልጁ ሰርግ ላይ እንድንገኝ ነው የጋበዘን። ትሄዳለህ? ትናንት ማታ ላይ ከንጉሶች ንጉስ በጣም አስፈላጊ የሆነ መልእክት ተቀብያለሁ። እኔን ብቻዬን ግን አይደለም የተጠራሁት፣ ነገር ግን ከአንቺም ጭምር ነው። ራቅ ወዳለና ታላቅ ወደ ሆነ ሰርግ ቦታ። እናም መሄድ ያለብንም ወደዛ ነው። ማንፍ የበረከት ምድር ቅዱሳን ቤተሰቦች የጎበኙሽና ታላቁ ቅዱስ ማርቆስ የሰበከብሽ አንቺ ታላቅ ምድር እንዴት ነሽ? እኔ አላምንም። እውነት ቅዱሳን ቤተሰቦች የጎበኙበት ስፍራ ላይ ያለ ነው? አዎ ኤርኒ፣ ይሄ ምድር ሙሴ የነበረበት የአባቶች አባት የሆነው አብርሃምን ተቀብላ ያስተናገደች እንዲሁም ያዕቆብና ዮሴፍን ነገዱን ሁሉ የተቀበለ ስፍራ ነች። ችግሩ ግን የምመለከተው ውሃና ተክል ብቻ መሆኑ። አትፍራ አትፍራ አባደር፣ በእርግጠኝነት እግዚአብሔር ይመራናል። በእርግጠኝነት አባደር? ምንድነው? ተመልከት አባደር፣ እዛ ጋር የሸንበቆ አጥር ይታየኛል። አየኸው? በጌታ ስም አዎ፣ ያውና። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ማን ነው ከሽማግሌው ይስሐቅ በኋላ?
እኛ ነን። ይስሐቅ አይደለሁም። አንተ ማን ነህ? እኔ እንደራሴው አባድር ነኝ። እንደራሴው አባድር? የንጉሥ እንደራሴ አባድር? እንኳን ደህና መጣ ልጄ። እኔ አባድር እባላለሁ። እርሷ እህቴ ነች፣ ኢርኒ ትባላለች። እንኳን ደህና መጣችሁ። ለምንድን ነው እዚህ የመጣችሁት? እንግዶች ነን። እናም ስለጠፋን ነው። ታሙ ወደ ተባለ ቦታ እንዲመሩን ነበር። ለምንድን ነው ወደ ታሙ መሄድ የፈለከው አንተ ታላቁ እንደራሴ? በዛ ስላለችው ድንግሏ ስማ ሰምተን ነው የምትጠራው ሙራኤል። በትክክል። ምንድን ነው ከእርሷ ማግኘት የፈለጋችሁት? በእርሷ ለመባረክ ነው። የእርሷን በረከት? ክርስቲያኖች ናችሁ? አዎ። ኑ ግቡ። እዚህ ትንሿ መንደሬ ውስጥ ረፉ። ምንም እንኳን እናንተን ባይመጥናችሁም ከዛም ወደ ታሙህ መንደር እመራችኋለሁ። ግቡ ግቡ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። አንተ እንደራሴ፣ ማን ነው የክርስቶስ ሙሽራ ስለሆነችው ስለ ቅድስት ሙራኤል ታሪክ የነገረ? በእርግጥ ይስሐቅ ነው። ሌላ ማንም አይደለም ስለ እርሷ ታሪክ የነገረኝ። ስለ እርሷ ስምና ቅድስና ላውቅ ችያለሁ። ስለ እርሷ ታሪክ እንድነግርህ ትፈልጋለህ? የምመኘው ነገር ነው። ስለ እርሷ ታሪክ እነግርሃለሁ። እዚህ በናይል በስተ ምዕራብ በኩል በአንድ ምስኪን ቤት ውስጥ በ291 ዓመተ ምህረት ሰማዕታችን ተወለደች። ቅድስት ሙራኤል አባቷ አባ ዮሐንስ የሚባል ካህን ነበር። እናቷም ጻድቅ ኢላሪያ ነበረች። እርሷ የተወለደችው በጌታ ቃል ኪዳን ነበር። አባ ብዙ ደስታዎች ይሁንልዎት። ለአንቺም እንደዛው ይሁንልሽ ኢላሪያ። ነገ የቅድስት ማርያም በዓል ነው። 21 ነው። እውነት ነው። እግዚአብሔር ጸሎታችንን ይስማን። በእርሷም አማላጅነት መልካም የሆነ ፍሬን ይስጠን። አንቺ ባርኪን የብርሃን እናት፣ ወደ ኢየሱስ አማልጅን። እናም ውርደቴን ይቅር ይለኝ ዘንድ መልካም የሆነን ፍሬ እንደ አብርሃምና እንደ ሳራ፣ እንደ ሐናና እንደ ኢያቄም፣ እንደ ዘካርያስና እንደ ኤልሳቤጥ ይሰጠኝ ዘንድ። አሜን አሜን። እግዚአብሔር እውነተኛና ታማኝ ነው። እናም የራሱ ጥበብ አለው። እግዚአብሔር የሚያደርገውን ከራሱ በቀር ማንም ሊያውቅ አይችልም። እኔ ታላቅ እምነት አለኝ ጌታ ብቻችንን እንደማይተወን። እኛ ሁልጊዜም መጸለይ ነው። ቀሪው የእርሱ ሥራ ነው። ነይ ኢላሪያ እንጸልይ። ኦ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እባክህን ስማንና መልካም የሆነን እንዳንተ ፈቃድ ወንድ ወይም ሴት ፍሬን ስጠን። የምትሰጠንንም ልጅ ለአንተ አገልጋይ ይሆናልናም ከንጹሐኖች መሃል እንዲሆን አድርገው። ጌታዬ ኢየሱስ ክርስቶስ ሆይ እንድትመልስልን እንለምንሃለን። እባክህ ጌታዬ መልስህን ስጠን። አንተም እንዳልከው ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ብለሃልና። ጌታ ሆይ ስማን። አንተ በጸሎት የምትጠይቁትን ማንኛውንም ነገር እንደ ተቀበላችሁት አድርጋችሁ እመኑ፣ ከዛም የእናንተ ይሆናል እንዳልከው። አሜን። ጸሎት አይዘግይብህ አባ። እግዚአብሔር ይባርክሽ ኢላሪያ። ምንም ነገር በአባቴም በስሜ የምትጠይቁትን እኔ እሰጣችኋለሁ። ኢላሪያ በርቺ፣ ጠንክሪ የኔ ልጅ። ጌታ ኢየሱስ ክርስቶስ ጸሎትሽን ሰምቶሻል፣ እናም ጥያቄሽን ተቀብሎሻል። ነገ ጠዋት የማፍ ሊቀ ጳጳስ ወደ ሆኑት ወደ አቡነ አባ ሳዲ ሂጂ። እዛም ላንቺ ይጸልይልሻል። ከዛም ምን እንደምትፈልጊ ንገሪው። በክርስቶስ ስም በተሰቀለው
ያ የሰማሁት ድምፅ ምንድን ነው? ኦ አምላኬ፣ ኦ አምላኬ! ሊሆን ነው ጌታዬ ሆይ! ውርደቴን ልታርቅልኝ ነው? ሊሆን ነው ጌታዬ ሆይ! ልጅ ልትሰጠኝ ነው? ከዚህ ረጅም ጊዜ በኋላ ይህንን ያህል ዓመታት ስንጠይቅ የቆየነውን ጌታ ሆይ አመሰግንሃለሁ። እናም እንደዛ ነው በትክክል የሆነው ክቡርነቶት? መልካም ነው ልጄ፣ ጥሩ ነው ኢላሪያ። ክቡርነቶት እኔን እንደሚያውቁኝና እናትና አባቴ እንደሚያውቁት ለእነርሱ ብቸኛ ሴት ልጅ ነኝ። እመኑኝ፣ በጣም ደክሜያለሁ። ብዙ ሞክሬያለሁ እነሱን ለማሳመን በንጽህና ለመኖር። ነገር ግን የእኛም ባህል ያውቁታል። አውቀዋለሁ። ጌታ ላንቺ አንድ የሚገባሽን ሰጥቶሻል፣ አባ ዮሐንስን። ክቡርነቶት እርሱ ለእኔ የሚገባኝ አይደለሁም። የሚመስለው ኃጢአተኛ የሆነችውን ነፍሴን በእግዚአብሔር ሊቀጣት ነው። ምክንያቱም ንጽህናዬን ባለመጠበቄና ለማግባት በመስማማቴ። ለዚህም ነው እርሱ ልጄ ከለከለኝ። በተቃራኒው ግን ልጄ አባትና እናትህን አክብር የሚለውን ትእዛዙን እየፈጸምሽ ነው። እናም አልታዘዝም አላልሽም ነበር። ለዛም ነው የነገርሽኝን ራእይ እግዚአብሔር የገለጸልሽ። ችግርሽን እረዳዋለሁ ኢላሪያ፣ ውጋትሽ ይሰማኛል ልጄ። እባክዎትን ክቡርነቶት ኢየሱስን ጥያቄን ጠይቁልኝ። እርሶ ለእርሱ ቅርብ እንደሆኑ አውቃለሁ። እርሱም እንደሚሰማዎት እምነቱ አለኝ። ፍላጎትሽን ሁሉ ጌታ ይስጥሽ ልጄ። የግድ ልትጠነክሪና ጠንካራ ልብም ሊኖርሽ ያስፈልጋል። እግዚአብሔር የሚሰጥሽ ከሆነ የእርሱ ፍቃድ ከሆነ ነው። እናም ካልፈቀደም ደግሞ ያም የእርሱ ፍቃድ ነው። የጌታ ፍቃድ ይሁን። አሁን በሰላም ሂጂ ልጄ። ክቡርነቶት ያንን ራእይ ሳይፈቱልኝ በፊት መሄድ አልፈልግም። የኔ ልጅ ክቡርነቶት ኢየሱስ ለንጹሐን ደቀ መዛሙርቶቹ ሲናገር የሰናፍጭ ዘር የምታከል እምነት ቢኖራቸውና ይህንን ተራራ ከዚህ ሂድ ብትሉት ይሄዳል ብሎ አስተምሯቸዋል። እናም ክቡርነቶት እርሱም ከደቀ መዛሙርቱ አንዱ ኖትና ጌታ ኢየሱስ እንደ እምነትሽ ይስጥሽ። እናም 2 ፍሬዎችም ከማኅፀንሽ ይወጣሉ። እናም በሰማያዊት ኢየሩሳሌም ውስጥ አክሊልን ያገኛሉ። አመሰግናለሁ ክቡርነቶት፣ አመሰግናለሁ። የነገርኩህን ያ የሰማሁትን ድምፅ ወዲያውኑ ለአቡነ አባ ሳዲ ነገርኳቸው። እሳቸው ጌታ ኢየሱስ እንደ እምነትሽ ይስጥሽ፣ ከማኅፀንሽ 2 ፍሬ ይወጣል፣ እነርሱም በሰማያዊት ኢየሩሳሌም አክሊልን ይደፋሉ አሉ። እናም ያ የሰማሽው ሰማያዊ ድምፅ እንደ ብስራት ነበር ማለት ነው። የእግዚአብሔር ስም ይክበር። እናም የእርሱ ፈቃድም ይሁን። እንኳን ደስ አላችሁ። የተባረከች ልጅ ትሆን። እናመሰግናለን አባት። እንኳን ደስ አለዎት አባ። እግዚአብሔር ይባርክ ወዳጄ። በጣም ቆንጆ ልጅ ናት አባ። እግዚአብሔር ለእርሶ ሲል ይጠብቃት። እንኳን ደስ አለሽ ላሪያ፣ ሌላም ይጨምርልሽ። እግዚአብሔር ይመስገን። ወደ እርሱ እንበረከካለን። ቀጣዩዋ ደግሞ አንቺ ነሽ። ስጦታሽን ምን ብለሽ ልትጠሪያት አሰብሽ? ሙራኤል ብዬ ጠራታለሁ። ምክንያቱም ለልባችን ደስታ አስገኝታልናለችና የእግዚአብሔርን ሰላም። ይኸው ለአንቺ ስጦታ ነው ሙራኤል። ሙራኤል የእግዚአብሔር ኃይልና ሰላም ነች። ኑ ሁላችሁ የጥምቀቱን ውሃ እንባርክ። እርሶ ይበሉ አባ። ጌታችን አምላካችን ሁሉን ቻይ የሆንክ አምላክ ሆይ የጌታችንንና መድኃኒታችንን ኢየሱስ ክርስቶስ አባት የሆንክ ከሰማይ ሆነ የተመለከትከን ጸሎታችንንም ያደመጥከን ይህንን ውሃ በፊታችን ባርክልን። አገልጋይህ ሙራኤል በእርሱ ትጠመቅ ዘንድ ከዚህ ንጹሕ ከሆነ የወይን ዘለላ የተገኘች ፍሬ ነች። እንድታብብና ፍሬያማ እንድትሆን ፍቃድ ይሁን። ልክ በኢየሩሳሌም እንደተከልካት የወይን ዘለላ ኢየሱስ